ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ሁሉ ሰላም? ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደወል ምልክት እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ሰላም ቆያችሁኝ። ውድ ቤተሰቦቼ ዛሬ ደግሞ አብረን እችን የመሰለች ቆንጅዬና ጣፋጭ ሾርባ አብረን እንሰራለን ማለት ነው። የትም እንዳትሄዱ እስከ መጨረሻው ተከታተሉኝ። ሀሳብ አስተያየታችሁን ከታች አስፍሩልኝ። ጥሩ ስራዎችን አብረን እንድንሰራ ማለት ነው። ውድ ቤተሰቦቼ ለቤቴ አዲስ ሆናችሁ የደወል ምልክቱን እየተጫናችሁ ቤተሰብ ሆኑ። ወደ ስራው። ውድ ቤተሰቦቼ እንግዲህ ይህን ሾርባ ለመስራት የሚያስፈልገን ምስር፣ የተከካ ምስር በምንፈልገው አክል ለኛ በሚበቃን አክል ነው የምናዘጋጀው ማለት ነው። ይሄን አክል አላችሁም እንግዲህ እሱን ሙልጭ አድርጌ ካጠብኩት በኋላ ይሄው ነጭ ሆኗል ማለት ነው። ውስጡ ምንም አይነት ቆሻሻ አይኖረውም። ከጣድኩትም በኋላ ይሄው እንግዲህ አረፋው ወጥቶታል። ይሄን አረፋውን ሙልጭ አድርገን እናወጣዋለን ማለት ነው። ውድ ቤተሰቦቼ አረፋውን ካወጣሁት በኋላ የአትክልት ስለሆነ የምሰራው የተለያዩ አትክልቶች አሉ። ዱባ አለ፣ ሽንኩርት አለ፣ ቃሪያ አለበት። ቃሪያው ማቃጥለው ማለት ነው። ቲማቲም፣ ካሮት በጣም ብዙ አይነት ነው ያለው። እንግዲህ እሱን ሁሉ አንድ ላይ ጨማምሬ ይሄው ይሄንን መስሏል ማለት ነው። ተዘጋጅቷል። አሁን በስተመጨረሻም ይሄንን መስሏል ማለት ነው። ውድ ቤተሰቦቼ እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ። ሰርታችሁ ቅመሱት። አሁን ብርድ ስለሆነ በብርድ ወቅት እንግዲህ ይሄን የመሰለ ሾርባ መጠጣት አለብን ማለት ነው። ብርድ ነው። እንደገና ደግሞ የስጋ ሾርባ አይሆንም፣ ጾም ነው እና ማለት ነው። ለክርስቲያን ወገኖቼ ይሄ ለማንኛውም ይሆናል፣ ለሙስሊሙም ለክርስቲያንም ይሆናል። ውድ ቤተሰቦቼ ሀሳብ አስተያየታችሁን ከታች አስፍሩልኝ። የደወል ምልክቷን እየተጫናችሁ ቤተሰብ ሁኑ። በሌላ ቆንጆ ስራ እስከምንገናኝ ደህና ሁኑ።